የተሙ ቤተሰብ ብቻውን በራሱ ችግር የሆነ ቤተሰብ ነው። በእውነት እኔ ተሙ ከተቀየመኝ የሚቀየመኝ ይሄንን አይቶ ይሄው እኛን ለመከፋፈል ነበር ፍላጎታቸው፣ እኛን ከፋፈሉን፣ በታተኑን። ተሙም ስራውን አቆመ፣ ሳሚም ደግሞ በዚህ በኩል ሌላ ችግር ይዞ መጣ። ይሄው ደግሞ ችግሮች ደግሞ አንድ ላይ ተሰብስበው ደግሞ ተደራርበው መጡ። ይሄ ማለት ደግሞ በቃ እኛን ከፋፍለው እኛን ነጣጥለው እኛን ለማጥቃት የሚሰራ ሴራ ነው፣ ሌላ ምንም የለውም። እና የተሙ ግን ሁሌ አብሮት የሚመጣ ምን አይነት እድል እንዳለው እኔ በእውነት በጣም ጣጣ፣ ሁሌ ጣጣ የማያጣው እኔ በእውነት አንዳንድ ያሳዝነኛል። በቃ ያሉትን ነገሮች ሳስባቸው፣ የተፈጠሩትን ነገሮች ሳስባቸው በጣም ነው የሚያሳዝነኝና ሰላም ሰላም ውድ የቻናላችን ቤተሰቦች፣ ዛሬ በአንድ አስደንጋጭ ነገር እንግዲህ ወደ እናንተ ተመልሻለሁ ማለት ነው። ትንሽ እኔንም ልቤን የሰበረኝ እንዲሁም ብዙ ያስከፋኝ ነገሮች አሉ ዛሬ። እናንተም እንግዲህ ትናንት በትርታ ሚዲያ ተከታተላችሁታል ብዬ አስባለሁ። አዝናችኋል፣ ብዙ ነገር ብላችኋል። ኮሜንታችሁንም እያነበብኩ ነው። አንዳንዶቻችሁ ደግሞ ከጥሩ አንግል ያያችሁትም አላችሁ፣ ከጥሩ ሳይድ ያያችሁት አላችሁ፣ ማቆሙ አሪፍ ነው ያላችሁም አላችሁ። ነገር ግን እኔ ፍራቻ ይሱ አይደለም፣ ተሙ ማቆሙ አይደለም የኔ ፍራቻ፣ ከዛ ጋር ተያይዞ ያለው ነገር ነው እኔን ትንሽ ልቤን ያስደነግጠኝ ግራ ያጋባኝም ነገር እሱ ነው። ከጀርባ ያለው ነገር ነው እና ትንሽ ያስደነግጣል፣ ትንሽ ግራ ያጋባል። ተሙ በእንደዚህ አይነት ውሳኔ ስራ ለማቆም ወስኛለሁ። ምክንያቱም እኔ የእሱ ውሳኔ አልመሰለኝም፣ ይህ ነገር የተሙ ውሳኔ አልመሰለኝም። በጣም ግራ አጋብቶኛል፣ ነገሮች በጣም አስደንግጠውኛል። ምክንያቱም ድንገት ነው ይሄን ነገር ተሙ እየተናገረ ያለው እና ከጀርባ ሌላ ነገር አለ ወይ? እንግዲህ እንደነገርኳችሁ ተሙ ብዙ ተስፋ መቁረጥ ላይ ያየንበት ነበረ። ብዙ ማለት እነዚህ ነገሮች ላይ ተስፋ የመቁረጥ ነገር ይታይበት ነበር። ነገር ግን በዚህ ደረጃ አልነበረም የጠበቅነው የነበረው። እኔም ሳሚም ይህን ነገር እንግዲህ በዚህ ደረጃ አልነበረም የጠበቅነው። እንግዲህ ይህን ነገር ስሰማ በጣም ነው የደነገጥኩትኝ እኔ። ምክንያቱም መጀመሪያ ላይ እንደውም ስሰማ ብዙ እንትን አላልኩም ነበር። ነገር ግን መጥቼ ሳሚ ጠርቶኝ ቪዲዮን ካየው በኋላ ያልኩት ነገር በቃ ይሄ ነገር ትክክል አይደለም፣ ከጀርባ የሆነ ነገር አለ ብዬ ነው ያሰብኩት። ምክንያቱም እንዴት ነው እንደዚህ ሊሆን የቻለው? ተሙ እንደዚህ በቀላል ተነስቶ ሊያውም እኛን ሳያማክረን ቅድሚያ ከኛ ጋር አይደለም ይሄን ነገር ተማክሮ የወሰነው እና ከእናቱ ጋር ነው ይሄን ነገር ተማክሮ ወስኖ ጨርሶ የጠበቀን። ስለዚህ እኛ በጣም ደንግጠናል፣ ግራ ተጋብተናል። ሳሚን ደግሞ ካያችሁት በጣም ነው ስሜት የሆነው የነበረውና የእሱም መናደድ ተረድቼዋለሁ ከምን አንጻር እንደሆነ። ምክንያቱም ብዙ እኔ አሁን ላይ ምን ልል እንደምችል አላቅም። በጣም ደንግጬ ያለሁበት ሁኔታ ነው። በዛ ላይ ደግሞ ሌላ ችግር ከሳሚ ጋር ደግሞ አሁን ሌላ ችግር ውስጥ ነን ያለነው። ሳሚም እንግዲህ ይሄንን ስራ በቃ እኔም ተሙ እንትን የማይል ከሆነ እኔም መስራት አልፈልግም እያለ ነው። ብቻ አሁን ሳሚን እየጠበቅኩበት ያለው ሁኔታ ነው ያለው። ከሳሚ ጋር አንዳንድ ቆይቶች እናደርጋለን። እንግዲህ እሱን በትርታ ሚዲያ የምንለቅላችሁ ይሆናል። እሱን እየጠበቅኩት ነው ያለሁትኝ እና ከእሱ ጋርም ሌላ ችግር ነው አሁን ደግሞ ይዞብኝ የመጣውና ምንድነው እኔ ግራ ገብቶኛል፣ ትንሽ ተደናቅጫለሁ እና ከተሙ ጀርባ የሆነ ነገር አለ እንጂ ተሙ በራሱ ይሄን ነገር ሊወስድ እንደማይችል እኔም ሳሚም ከጀርባ ያሉትን ባልደረቦች ገብቶናል ይሄ ነገር እና ተሙ ፍርሃት ውስጥ ነው ያለው። አይኑ ላይ ፍርሃትን አይተናል። እያለ ያለው ነገር በእሱ አንደበት የተባለ ነገር አይደለም ይሄ ነገር። እኔ ተሙን እንደዚህ አሁን ማለት ልረፍ ብሎናል እኮ እኛም በቃ እኔ ከዚህ ነገር ማረፍ ነው ፈልገው ስለ እንደዚህ ነገር መስማት አልፈልግም ብሎናል እኮ ለኛም ብሎናል። ችግር የለውም ግን ስራውን ማቆም እፈልጋለሁ ማለት እኮ ለዘላለም ወደዚህ ነገር አልመለስም ነው። እረፍት ቢሆን ችግር የለውም። እረፍት እኮ ማንኛውም ሰው እረፍት ይወስድና ተሙ ደግሞ ይሄን ስራ ያውቀዋል ማለት በጣም ነው የሚወደው፣ በጣም ስራውን ወዶት የሚሰራ ሰው ነውና አሁን ላይ ስራዬን ማቆም እፈልጋለሁ፣ ስራዬን መልቀቅ እፈልጋለሁ ሲል አይኑ ላይ ያየነው ፍርሃት አለ። እኔ በግሌ የታየኝ ነገር አለና ተሙ በራሱ አንደበት የወሰነው ነገር አልመሰለኝም። ከጀርባ ምናልባት እነከበቡሽ እዚህ ነገር ላይ የሆነ ነገር አድርገው መሆን መቻል አለበት እንጂ እኔ ተጨናነኩ። አሁን ሳሚም ደግሞ በዚህ በኩል እኔ ሁለት አይነት ዱብዳ በአንድ ቀን መሸከም በጣም ከባድ ነውና ለኔ እንግዳ የሆነ ነገር ነው የተፈጠረብኝ። እኔ አሁን በስነ ስርዓት ስራዎቹንም ተቆጣጥሮ ለመስራት ራሱ ከብዶኛል ማለት። እስቲ ከሳሚ ምጥራውና እንግዲህ ከሳሚ ጋርም ደግሞ ሌላ ጭቅጭቅ
ሌላ ንትርክ ገና እሱንም እስቲ ላሳምነው። ምክንያቱም እሱም እያለ ያለው በንዴት እንደሆነ ይገባኛልና ከሱ ጋር አንዳንድ ነገሮችን ተነጋግረን ደግሞ እስቲ አብረን መፍትሄ እናመጣለን ብዬ ነው የማስበው። የተሙንም እናት እንግዲህ ወይዘሮ ሶፊያንም ጠርቻቸዋለሁ። ከእሳቸውም ጋር እንግዲህ አንዳንድ ቆይቶችን ለማድረግ ወስኛለሁ። ምክንያቱም የተፈጠረው ነገር እኔ ምንም አልተዋጠልኝም፣ ለራሴ አላመንኩበትም እና እስቲ የተሙንም እናት ጠርቼ ምንድነው እዚህ ጋር የሚፈልጉት ነገር፣ ለምንድነው ይሄን ነገር ያለው፣ እንዴት ነው የተማከሩት? ምክንያቱም ተሙኛ ጋር የነበረው እናቴን ጥሩልኝ አለ። ከእናቴ ጋር ነው ዛሬ ማደር የምፈልገው አለ። ከእናቱ ጋር አንዳንድ ነገሮችን እንግዲህ እኔ ያው በቃ እንደ እናትና እንደ ልጅ አንዳንድ ነገር እንትን ሊሉ ነው ምናምን ብዬ፣ ምክንያቱም ይመጣሉ፣ ቀን በቀን ይመጣሉ። እንግዲህ ከትላንት ወዲያ የሆነ ነገር ተነጋግረው ብቻ በሚስጥር ብዙ ነገር አውርተው ነው የሄዱትና ከዛ ጥሩልኝ በጠዋት ነው እንደውም ጥሩልኝ ብሎ ጠራናቸውና ከሳቸው ጋር በቃ ሲያበሩ ሲያመሹ በቃ ለይቱ ሙሉ እዚሁ ይደሩ አለ። ከሳቸው ጋር እንትን አሉ። እኛም በቃ መረበሽ አልፈለግንም። የእናትና የልጅ ነገር ነው፣ ተነፋፍቀዋል፣ ረጅም ጊዜ አሳልፈዋል፣ በዚህ ጉዳይ ብዙ ነገር አሳልፈዋል ብለን አለፍን። ይህን ነገር አለፍን። ነገር ግን ከዛ በኋላ የተፈጠረው ነገር ያው ጠዋት እኛን ሰብስቦን ለእናንተ መንገር የምፈልገው ነገር አለ፣ ካሜራ እንድታበሩልኝ እፈልጋለሁ፣ ከእናቴ ጋር አንዳንድ ነገሮች የተማከርንበት ነገር አለ አለ። ያው እኛ ኖርማል ያው የውጭውን ፕሮሰስ ስላለ የመሰለን የነበረው በቃ ስለ ውጭውም እንዲህ አንዳንድ ነገር፣ ምክንያቱም እናትየውም አንዳንድ ነገሮቻችን እንሽጥ ይሄ ነገር ቶሎ እንዲፈጥምና እያሉ ስለነበረ በቃ እኛ ደግሞ ንብረቶቻችሁን መሸጥ የለባችሁም እያልን ስለነበር በሱ ላይ ተነጋግረው ወሰኑ ነበር የመሰለን። እኛ እንደዛ አይነት ነገር ነበር አድርገን ያሰብነው። ከዛ በቃ ኖርማል ስለ እንትኑን ያስብ መስሎን እኛ ቀተሙ አንተ መጨነቅ የለብህም በዚህ ጉዳይ፣ ምክንያቱም እኛ ገንዘቡን እያሞላላለን፣ በጣም ትንሽ ነበር የቀረን፣ ትንሽ ነው የቀረንና ከዚህ በኋላ ምንም የሚያሳስብህ ነገር አይኖርም፣ መጨናነቅ አይኖርብህም ምናምን ብለን ነው እንትን ያልነው የነበረውና እኔም ጉዳይ ስለነበረኝ ወደ ጉዳይ ተነስቼ ሄድኩኝ። ሳሚም የነበረችው ጉዳይ ነበረችና እሷን ቶሎ ጨርሰና ነው እንደውም ያለው። እኔንም ፈልጎ የነበረ በሰዓቱ አንድ ጉዳይ ስለነበረኝ ቀጠሮ ይዤ ስለነበረ እዛን ደግሞ መሰረት ስላልቻልኩኝ በቃ ችግር የለውም ከሳሚ ጋር ተመካከሩና እኔና ሳሚ ስላወራን ብዬ እኔና ሳሚ አወርተናል። ያሉትን ነገሮች ስለተነጋገርን ስለ ገንዘብ ምናምን እየተጨነቀ ስለነበር እሱን መስሎን እኔና ሳሚ ስላወራን በቃ ከሱ ሌላ የዘለለ ነገር ያወራልን ብዬ ሐሳብ ስለሌለኝ ሳሚን አውራው በቃ ከሳሚ ጋር ተነጋግረናል ምናምን ብዬ ሄድኩኝ። ከሳሚ ጋር ለካ አውርቶ የጠበቁኝ ሌላ ጉድ ማለት እኔ ማለት አሁን ላይ ግራ ገብቶኛል። ትንሽ ነገሩ ከበድ ይላል። እኔ እንጃ። እኔ አሁን ተሙ በራሱ አንደበት የራሱን እንግዲህ ውሳኔ ከሆነ የወሰነው ይሁን፣ እኔ እስማማለሁ፣ እቀበላለሁ። እዚህ ነገር ላይ ግን አይደለም ይሄ ነገር አልመሰለኝም። በቃ የሆነ ነገር ከጀርባ የተሰራ አለ። በቃ እኔ እናትየው አሁን ግዴታ መምጣት አለባቸው። በቃ አሁን መተው እሳቸው ማውራት መቻል አለብኝ። እሳቸውን አውርቼ የሆነ ነገር እስከወስን ድረስ ምንም ይሄ ነው ልል አልችልም። ምክንያቱም ምንድን ነው ያሰቡት ከጀርባ? ማን ነው የሚያስፈራራ? ወይስ አስፈራርተዋቸው አሁንም እንግዲህ በድብቅ እኛን ደብቆ የሆነ ነገር ሊወስን ይሁን አልገባኝም። እስቲ ይሄን ነገር እንግዲህ በጣም ትንሽ አስጨናቂ ነገር ነው። እናንተም የመሰላችሁ ብዙዎቻችሁ እንደውም ከጥሩ ሳይድ አይታችሁት ስራውን መስራቱ ጥሩ ነው፣ ማቆሙ ጥሩ ነው፣ ይሄን አንተና ለማለቱ ምናምን ያላችሁም አላችሁና አሁን እኔ ከዛ አንፃር አይደለም እያየሁት ያለሁት። ምክንያቱም የተሙን አንደበት እኔ ስለማውቀው ነው። ተሙ ስራውን አቆማለሁ በፍጹም አይልም። ምክንያቱም እንደዛ ታሙ ብዙ ነገር ሆኖ እኮ ያውቃል። ተሙ ከኛ ተለየ፣ በቃ ከዚህ በኋላ ምን ስራ አይሰራም ብለን ያልንበት ጊዜ አለ። ያን ጊዜ እንኳን እኮ ከጀርባ ሆኖ አረ ይሄ ኬዝ በዚህ በኩል እያለ እኮ ብዙ የሚደግፈን፣ አሁን እኮ ስራውን አቆሚያለሁ እና ደግሞ ተሙን ከኛ ለማሸሽ ነው፣ ተሙን ከኛ ለመንጠቅ አይነት ነገር ነው በቃ ይሄ ነገር እየተሰራ ያለው ብዬ ነው ያሰብኩት። እና እንግዲህ ለምን እንደሆነ ባላቅም ተሙን ከኛ ማሸሽ የፈለጉት እንግዲህ አሁንም እዚህ ነገር ላይ እናትየውን ተሳታፊ ከሆኑ እኔ በእውነት እናትየው ላይ በጣም ከፍተኛ ምርመራ በድብቅም ይሁን እሳቸው ላይ ከፍተኛ ምርመራ መክፈት አለብኝ። በቃ እኔ ተሙንም አላስፈቅድም ይሄንን ነገር ሳደርግ። ምክንያቱም በቃ ህይወቱን የሚያሳጣውን ነገር ከዚህ በኋላ እንዲያደርግ አንፈቅድለትም። ምክንያቱም ብዙ ለፍቷል፣ ብዙ ተንከራቷል፣ ብዙ ነገሮችን ብዙ ስቃይ አሳልፏል፣ ብዙ መከራን አሳልፏል እና አሁን ላይ ደግሞ ያ ነገር እንዲደገም እኔ ፈቃዱንም አልሰጥም ሲጀመር ያንን ነገር። ስለዚህ እኔ በድብቅም ቢሆን እናትየውን መረምራለሁ፣ ቤተሰቡን እንዳለ ነው የምመረምረው። እውነት እኔ እዚህ ካሜራ ላይ ምናልባት ላላወጣ እችላለሁ፣ ላልናገር እችላለሁ። ነገር ግን ይህንን ነገር እኔ
በግሌ እከታተላለሁ። እኔ ይሄ ቃሌ ነው እንግዲህ በእውነት እኔ ሳሚ እንኳን እምቢ ቢለኝ ይሄንን ነገር ባይስማማ እኔ በግሌ ይሄን ነገር አድርገዋለሁ። ምንም ጥርጥር የለውም። ያቺ ከበቡሽ የተባለችው ከኋላ ያሴረችው ሴራ አለ እንጂ እሱ በራሱ ይሄን ነገር አይወስንም። ምክንያቱም እንግዲህ ቀደምም ነግሬያችኋለሁ ከበቡሽ ብቻዋን ይሄን ነገር ታደርጋለች ብዬ አላስብም። ከሷ ጋር የሚተባበሩ ከሷ ጋር የሚሰሩ ከኛ ጋር ጠላት የነበሩ ሰዎች እንዳሉ ምንም ጥርጥር የለኝም። ምክንያቱም እኛ ብዙ ወንጀልን ስናጋልጥባቸው ብዙ የወንጀል ድርጅታቸውን ስናዘጋባቸው ከኛ ጋር ቂም ተያይዘው በአይነ ቁራኛ እየተያየን ያለው ሰዎች አሉ። እነሱ አሁን በቀጥታ ሊያጠቁን ስላልቻሉ እችን ሰበብ አድርገው ከበቡሽን ከጀርባ መጠቀም ያድርገው እኛን እያጠቁ እንዳለን የሚሰማኝ በቃ አሁን ይሄ ነው በቃ ውስጤ እርግጠኛ የሆነው እና እኔም እንግዲህ ምርመራዬን በውስጥ ለውስጥ እቀጥላለሁ። ሳሚ እንኳን እምቢ ቢል እዚህ ነገር ላይ በቃ ተሙንትን ካለ እኔም ስራዬን አቆማለሁ ቢል እንኳን እኔም ይሄን ነገር ምንም ሳላቆም ምንም እንትን ሳልል ወደፊት እቀጥልበታለሁ ብዬ ነው የማስበው። ምክንያቱም እኛ ይሄን ነገር አቆምን ማለት እኛን ለማጥቃት እኛን ለመውጋት በቃ እነሱ ሁሉ ነገር ተመቻቸላቸው ማለት ነው። እኔንም ሳሚንም ያጠፉናል። ይሄ ምንም ጥርጥር የለውም። እኔ ይሄንን ስራ አቁመን ዝም ካለን ምንም በቃ እኛ ከሚዲያ ከዚህ ካሜራ ከራቅን በእርግጠኝነት እኛን ለማጥፋት ለነሱ ቀላል ነው የሚሆንላቸው። አንድም ሚዲያ ላይ ስለምንወጣ ነው። ሚዲያ እናንተ ጉልበት ሆናችሁ እንዴ ስንት እኮ እንጃ እዚህ ሚዲያ ላይ ይሄንን ነገር ታሪካችንን በመናገራችን እዚህ ሚዲያ ላይ የተጎዱትን በማቅረባችን እኮ አንደኛ ለኛም ጥበቃ ነው። ይሄ ነገር እዚህ ሚዲያ ላይ መውጣታችን ለኛም ጥበቃ ነው። ብዙ ሰዎች ያዩታል። ከዛ እኛን ለማጥቃት ገባችሁ እዚህ ጋር የሰውም አይን አለ። ይፈራሉ። እኛን ቀጥታ መውጋት አይችሉም። አሁን ግን እኛ ከካሜራ ከራቅን ከዚህ ሚዲያ ላይ ከራቅን ማለት ስራውን ካቆምን እኛን ቀጥታ ነው የሚያጠፉን። ምክንያቱም ነገ ላይ ይመለሳሉ ብሎ ስለሚያስቡ። ስለዚህ ይሄን ነገር እኔ መፈቅድ አይመስለኝምና እስቲ ከሳሚም ጋር አንዳንድ ቆይታዎችን ለማድረግ እንግዲህ ወስኛለሁ። እሱን እየጠበቅኩ ነው ያለሁት። ከሱ ጋር እንግዲህ ቆይታዎችን ስናደርግ በትርታ ሚዲያ እንግዲህ ማታ ላይ ምን ለቅላችሁ ይሆናል ያለውን ነገር ከሱ ጋር ቆይታ ያደረኩትን። ስለዚህ እኔ ከብዶኛል፣ ግራ ገብቶኛል የተፈጠረው ነገር ምን እንደሆነ፣ ለምን ተሙ ይሄን ነገር መወሰን እንደፈለገ እሱንም እስቲ በግል ለማናገር ሞክራለሁ። ምክንያቱም አሁን ላይ ለማናገር ያልፈለኩትኝ ያው ትንሽ ነገሮች ይረጋጉ ብዬ ነው። እዚህ የተቀጣጠለ እሳት ላይ ቤንዚን ማርከፍከፍ እንዳይሆን ብዬ ነው። አሁን እጄ በንዴት በልህ ከሱ ጋር ባወራ እሱም ትክክለኛ ነገር ላይ መልስልኝ ይችላል። ሁለታችንም የምንቀየምበት ነገር እንዳይፈጠር ነገሮች ይረጋጉ፣ ትንሽ ጊዜ ልስጥና ከሱም ጋር እንግዲህ አንዳንድ ውይይቶችን አደርጋለሁ ብዬ ነው የማስበው። ይሄ ነገር ከጀርባ ያለውን ነገር እንግዲህ እናጋልጣለን። እያንዳንዱን ነገር አጋልጠን ያው እኔ እስቲ ብቻ እስቲ ፈጣሪ ከኔ ጋር ይሁንና እነዚህ ነገሮች እንግዲህ ያቅልልልኝ ብዬ ነው የማስበው። ምክንያቱም የከበቡሽ ነገር እኔ አሁንም አልተዋጠልኝም። እሷ ምክንያቱም ብዙ ስራዎችን እየሰራች ነው። እኛ ከበቡሽ እንበል እንጂ እኔ ከበቡሽ እንዳልሆነች ነው አሁን እየተሰማኝ ያለው። ምክንያቱም ከበቡሽን ያው ነግራችኋለሁ እንግዲህ ደጋግሜ መንገድ ነው እንግዲህ ለእናንተ እሷ ይሄን ነገር የማድረግ አቅም የላትም። ምክንያቱም በቴክኖሎጂ የታገዘች ሰው አይደለችም። አንደኛ ነገር ምክንያቱም የትምህርት ደረጃዋን አውቃለሁ ምን ያክል እንዴት እንደሆነች። ስለዚህ ይሄን እንደዚህ አይነት የረቀቁ ስራዎችን የመስራት አቅም የላትም። ሁለተኛ ደግሞ እኛን እንደዚህ እያሳደዱ የገባንበት እየገቡ እጅ ስልካችን ላይ ማስፈራሪያ መልእክቶችን የመላክ አቅም የላትም። ከሷ ጋር ያሉት የኛ ጠላቶች ተባብረዋት ካልሆነ የፈለገ እንኳን በስሯ ሰው መቅጠር ብትችል በስሯ ሰው ማዘዝ ብትችል ይሄን ነገር የማድረግ አቅም የላትም። ስለዚህ ጠላቶች አሉ። እኛ በጣም ብዙ ጠላቶች ነው ያሉ። ምክንያቱም በወንጀል የተከፈቱ ድርጅቶች አሉ። እነሱን ያዘጋንባቸው ምናልባት ሚዲያ ላይ ያላቀረብናቸው ስንት ድርጅቶች አሉ፣ ስንት ሰዎች አሉ፣ ስንት ባለሀብቶች በሐሰት ከሰው ቀምተው የሰውን አንገት ይዘው ብር የሰበሰቡ ወንጀለኞች አሉ። እነሱ ወንጀለኞች እኛን አሁን በአይነ ቁራኛ እየተከታተሉን ያሉት የኛም መውደቅ የሚፈልጉ ናቸው። ስለዚህ እነሱ ይሄንን አጋጣሚ ተጠቅመው የኛ እንግዲህ ጠላታችን ስለሆነች ከበቡሽ ስላልን ስላወራን እንግዲህ እዚህ ሚዲያ ላይ ተሙን እንግዲህ እያሳደደች ስለነበር ይሄን ተጠቅመው ተሙን ለማጥፋት እንጂ እኔ እሷ በግሏ ራሱ ተሙን ለመግደል ትሞክራለች። በቃ ተሙን ምክንያቱም ስጋዋ ነው እንግዲህ እነዚህ ነገሮች ለኔ አልተዋጡልኝም። አሁን ነው እየገጣጠምኩ ነገሮችን ሳስባቸው ሳገናዘባቸው እየተገለጡ የመጡትና እነዚህ ነገሮች እንግዲህ ከስር መሰረቱ አጣርተን ያንኑን ነገር እንግዲህ ምርመራ ለመክፈት እንግዲህ እቅድ አለኝ። እስቲ ሳሚንም አሁን በዋነኝነት የሳሚም ደግሞ ሌላ ችግር ሆኖብኛል። ሌላ ኬዝ ነው የሱም ራሱ እንግዲህ በችግር ላይ ችግር በድካም ላይ ድካም እንግዲህ እየደራረብን ነው ያለ ነው።
አላቅም እኔ አሁን ምን ማለት እንደምችል እኔ ጭንቀት ነው ትርፉ ጭንቀት። እዚህ ስራ ላይ ብዙ ነገር ገጥሞናል። እንደዚህኛው እንደ ከበቡሽ ኬዝ ደግሞ ሁላችንም የበጠበጠ ሁላችንም ግራ ያጋባ ነገር እስካሁን እኛ መሀል ገብቶ ያውቅም ነበር። ይሄው እኛን ለመከፋፈል ነበር ፍላጎታቸው። እኛን ከፋፈሉን፣ በታተኑን። ተሙም ስራውን አቆመ። ሳሚም ደግሞ በዚህ በኩል ሌላ ችግር ይዞ መጣ። ይሄው ደግሞ ችግሮች ደግሞ አንድ ላይ ተሰብስበው ደግሞ ተደራርበው መጡ። ይሄ ማለት ደግሞ በቃ እኛን ከፋፍለው እኛን ነጣጥለው እኛን ለማጥቃት የሚሰራ ሴራ ነው፣ ሌላ ምንም የለውም። እና እኔ አሁን የተሙ እናት ላይ ያለው ነገር እኔ አሁንም እየተዋጠልኝ አይደለም። የተሙ ቤተሰብ ብቻውን በራሱ ችግር የሆነ ቤተሰብ ነው። እኔ በእውነት እኔ ተሙ ከተቀየመኝ የሚቀየመኝ ይሄንን አይቶ፣ ምክንያቱም በቃ እስካሁን እንግዲህ ብዙዎቻችን ላይ ችግር ደርሷል። ግን ችግር የደረሰው ኖርማል ከሩቅ ጠላቶቻችን፣ እንግዲህ እኔ ላይ ደግሞ ወንድሜ ብዙ ነገር እንደሰራን ታውቃላችሁ። ያንን ሲያደርግ በገንዘብ ኃይል ተገፋፍቶ አንዳንድ ነገሮችን ሰምቶ እንጂ ቤተሰብ ከኋላ የተመዘዘ ታሪክ እኔ እንጃ እስካሁን እኔ በህይወቴ ገጥሞኝ አያውቅም። የተሙ ግን ሁሌ አብሮት የሚመጣ ምን አይነት እድል እንዳለው እኔ በእውነት በጣም ጣጣ ሁሌ ጣጣ የማያጣው እኔ በእውነት አንዳንድ ያሳዝነኛል። በቃ ያሉትን ነገሮች ሳስባቸው የተፈጠሩትን ነገሮች ሳስባቸው በጣም ነው የሚያሳዝነኝና ከዚህ በኋላ እነዚህ ነገሮች እንዳይፈጠሩ እስከ መጨረሻው ብቻ ለመቋጨት እኔ እውነት አይስራ ስራው ይቅር፣ ግን ከጀርባ ያለውን ነገር ግን መግለጽ መቻል አለብን። በቃ ከጀርባ ይሄ ነገር ለምንድን ነው የተወሰነው? በቃ ትክክለኛ ምክንያቱ እንዲነገረኝ እፈልጋለሁ። ይሄን ነገር ለማጣራት እንግዲህ ዛሬ ጠርቻቸዋለሁ። እንግዲህ እየመጡ እንደሆነ የተነገረኝ እንግዲህ ሳሚ ቀድሟቸው የሚደርስ ይመስለኛል። ካልሆነም እሳቸውም ከደረሱ ከእሳቸው ጋር ቀድሜ ያወራለሁ ማለት ነው። ስለዚህ እንግዲህ ይሄንን ውይይታችን ይሄን ቆይታችንን ደግሞ በትርታ ሚዲያ ደግሞ እናሳያችኋለን። ግራ ገብቶኛል። ብቻ ለማንኛውም እናንተም ሀሳብ አስተያየታችሁን ምንድነው የእናንተስ የሚመስላችሁ? ተሙ ይሄን ነገር በመወሰኑ ትክክል ነው ትላላችሁ? ማለት እኔ ትክክል ነው ብዬ ነበር ማለት ከራሱ የመነጨ ቢሆን ኖሮ፣ ግን ተሙ እኔ ስራውን ማቆሙ እኮ ችግር የለውም። ግን ተሙ ስራዬን አቆማለሁ ማለቱ ለእኔ አልተዋጠልኝም። አቆማለሁ አይልም። በቃ እኔ ከዚህ ነገር በቃ ልረፍ፣ ግን ከጀርባ ሆኜ አግዛችኋለሁ። በቃ የሚፈጠሩትን ነገሮች አብረን እንወያይበታል ምን እንላለን። ግን በቃ እኔ ከዚህ በኋላ ሚዲያ ላይ ግን መቅረብ አልፈልግም። እሱ ሌላ ነገር ነው። ይሄ እኮ በቃ ጭራሽ ስራዬን አቁሜያለሁ። ከዚህ በኋላ እኛንም ላለማግኘት አይነት አሁን የተቆረጡ ምናልባት ቪዲዮ እናንተ ጋር ሲቀርብ ተቆራርጦ ለእናንተ የሚመጥን ተደርጎ ይቀርባል እንጂ ብዙ ጭቅጭቆች ነበሩ። እኔ አሁን ሙሉ ቪዲዮ ነው የተቀረጸውን ነው ያሳየኝ፣ ከካሜራ ላይ ነው ያየሁትኝና ሲጨቃጨቁ ከሳሚም ጋር ብዙ ከዛ በኋላ ራሱ እንትኑ ከካሜራው ከተቋረጠ በኋላ ራሱ የተጨቃጨቁትን እየነገሩኝ ነበርና ያ ላይ ያለኝ የተጠራጠርኩት ነገር ስላለ ነው። ፍርሃት አለኝ እኔ እዛ መሀል ላይ የተጨቃጨቁት ላይ ምን ያሉት ላይ ፍርሃት አለኝና ኖርማል ነገር አይደለም። ተሙ የተናገረው ከራሱ አንደበት አልመሰለኝም። ለዛ ነው አሁን እኔ እንግዲህ እንደዚህ እያልኩ ያለሁት እንጂ ተሙ እዚህ ስራ ውስጥ ገብቶ እንዲበደል አሁንም እንዲሰቃይ አይደለም እኔ ፍላጎቴ። ከማንም በላይ ብያለሁ እኔ መጀመሪያም ወደዚህ ስራ እንዳይመለስ ማረፍ አለበት ብዬ ነበር እኔ ነኝ ያልኩት። እንደውም መጀመሪያ ራሱ ሳሚም እዚህ ነገር ላይ እንትን አላለም ነበር። ግን አሁን ያለው ነገር ስላስፈራኝ ነው። እስቲ የእናንተንም ሀሳብ አስተያየታችሁ ይሄ ነገር ትክክል ነው ትላላችሁ? ተሙ ይሄን ነገር መወሰኑ አግባብ ነው ትላላችሁ ወይስ ከጀርባ እንደኔው የሆነ ነገር አለ ብላችሁ ነው የምታስቡት? ምክንያቱም ከኛም እየራቀ ስለሆነ እኛንም አያገኘንም። አሁን እኮ ግራ ይገባኝ እኛንም ለማግኘት አይደለም። አሁን በቃ ከዚህ በኋላ ውጪ ራሱ እንኳን ሊሄዱ እንግዲህ እያሉ ያሉት እንግዲህ ራሳቸው የራሳቸውን ቤተሰቦች ይዘው እኛ እንግዲህ አንድ ሰው ምናምን መድበን አንድ ሁለት ሰዎች ከሱ ጋር አድርገን ምናምን ወደ ውጪ ለመላክ ነበር። አሁን ያንንም እኮ አስቀርተው ራሳቸው ይዘው ለመሄድ ነው። እና ይሄ ነገር ከኛ ለማራቅም እየተሰራ ያለ ሴራ ስለመሰለኝ ውጪ ሄደውስ ብለው ማን ያውቃል ምን አይነት ቦታ ላይ እንደሚወስዱት። እስቲ ለማንኛውም እነዚህ ነገሮች እንወያይበታለን። ሳሚም ይምጣ እንግዲህ ተሙም እናት ይምጡና በዚህ ነገር ላይ ትንሽ ረዘም ያለ ቆይታ ባደርግ ደስ ይለኛል። ምክንያቱም ትንሽ አስጨናቂ ነው ያለው ነገርና ግራ ስለገባኝ ነው። ተሙን እንዲሁ በቀላሉና እንዲሁ በተራ ነገር መተው አንፈልግም። እሱ ስላለ ከአንደበቱ ነገር ስለወጣ አይ በቃ መተው ፈልጓል ብለን እኛም መተው አንፈልግምና እስቲ እናንተም ሀሳብ አስተያየታችሁን እንግዲህ እንድትሰጡን እንጠይቃችኋለን ማለት ነው። ሁሉ ጊዜም እንግዲህ ከእናንተ ራስ አንወርድም። እናንተም ደግሞ ጥሩ ገንቢ የሆነውን ሀሳባችሁን እንደምትሰጡ ምንም ጥርጥር የለኝምና መልካም አስተያየታችሁን እንጠብቃለን እንግዲህ። ስለዚህ እናንተንም ሀሳብ አስተያየት አይተን እንግዲህ ይህ ነገር እኔ የመሰለኝ ነው ወይስ እውነት ነው የሚለውን ነገር ከእናንተም ጋር እስቲ አነጻጽራለሁ ማለት ነው። ለዛሬው እንግዲህ ቆይታችን ይህን ይመስል ነበር። በጣም ጨንቆኛል። አሁን ውስጥ የተሙ እናትና ሳሚ እስኪመጡ በጣም ጓጉቻለሁ። እነሱን ለማውራት ፈልጌያለሁ እና
እስቲ ወደ ማታ ላይ እንግዲህ ከነሱ ጋር ማደርገውን ቆይታ በትርታ ሚዲያ የምንለቅላችሁ ይሆናል። እስከዛው ድረስ እንግዲህ አብራችሁን ቆይታችሁ እንግዲህ ምንድነው ያላችሁ ኮሜንት ስር ሀሳባችሁን እየጻፋችሁ እንድትቆዩ እንግዲህ እጠይቃችኋለሁ ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ቸር ቆዩ።